ተቃጠልኩ ምን ላድርግ እጄን እግራስ መስዬ በሰራው ባሳደኩ ምን ላድርግ እዛ አረብ ሀገር አይመችም ኧረ እኔ ሰርቼ ነው የምኖረው እኔ እንደነሱ የሚመች የማይመች መቼ ተደላኝና የደላው ሰይጣን ሌባ እኮ ነው የደላው ሰይጣን አንተ ነው ደላኝ አልደላኝ የሚለው እኔማ ሰርቼ ላሳድግ ነው ሄድኩት ሰርቼ ነው ያሳደግኩት የደላው እሱ በሰው ገንዘብ በሰው ገንዘብ የሚጫወተው በሰው ህይወት አልሰራ አልደከመ በሰው ኪስ እያወጣ ምስኪን የሰው ልጅ ትዳር አገኘው ሚስት አገኘው ብሎ ለፍቶ ልፋት እኮ እንደሆነ አንተ ጋንንት እኔ ጋንንት አልፈራም ቀንድ አውጥቶ እዚህ ቢቆምን ያልፈራም አምላክ በስመ አብ ወወልድ ወመንፈስ ቅዱስ ወአሐዱ አምላክ ኤስ ልጅ ይቅ ልጅ ነኝ አንተ ጋንንት ምን ዋጋ ነው ብለህ የእናት ቁጭት ነው ምን ይደረግ ተጫወተባቸው በልጅቱም እድሜ ቀለደ እንደዚህ ሚስጥሩ ሳይታወቅ የሚሞት ሰላም ስንታል ወደ ሀገር ግባቤው አንተ እርኩስ መንፈስ አሁን ልጄን ልቀቅና መቀመቅ ግባ ሰባት መቀመቅ ከሰማያት መሬት ውረድ አንተ እርኩስ ለተሰደበች እንዲናደሩ እኮ ነው የምንፈልገው ፈራፈሩ እኛ ምን እንፈራለን ሰውማ አንፈራም ቅዱስ ሚካኤል ኧረ እንፈራለን እሱንማ እሱ ሁሉም ያቃጥለናል ገብርኤል ኧረ እንፈራለን በጣም ድንግል ማርያም ኧረ ዋናውን ጠራ አንተ ያረባ ጋር ቅዱስ ሩፋኤል ኧረ በጭራሽ አቋርጥ ሱማ ችግር የኛዋን ጓደኛችን አይደል አዳልሞዲን ጓደኞቻችን ወሰንጋላን ኧረ ተውት ሱማ አንድ ነን ቅዱስ ፋኑኤል አይ እነሱማ በጭራሽ ያኔም ተዋርተን አይደል የወረድነው ወደታች ተዋርተን አይደል እንደወረድነው አሸንፈውን እኮ ነው የወረድነው መቀመቅ የወረድነው አታለን ይሄ ምንድን ነው ለእናት እኛ እዛ የምንለው የሚጸልዩበት ነው እዚህማ የኛው መቀጥቀጫ ነው ወረርሽኝ ነው ሁሉ ይዞታል ወረርሽኝ ነው መቀጥቀጫ በኢየሱስ ክርስቶስ በድንግል ማርያም በቅዱስ ሚካኤል ስም ወደ ሲኦል እንገባለን በቅዱስ ዮሐንስ ስም ሲኦል ታስረናል ቶሎ ሰባት እጩ ነው ማለት ማለት ነው ዛሬ ጨለማ ምስጋና ብቻ ነው ለአንተ የሚሰጠው ምስጋና ብቻ ነው ለአንተ የሚሰጠው ጉንፋን ትፈልግ ስላል እሺ ማለት እንዴት ነው ባለቤትሽ ጋር ደውለሽ ነበር ካንሰር ይዞኛል ብለሽ ደግሞ ደብረ ዘይት ላይ 10,000 ብር አቃጠልሽ ባህሩ ዳር እዛው ደብረ ዘይት ደግሞ 7,000 ብር ለቃልቻና ለጠንቋይ ሰጥተሻል የሆነ ቃልቻ ቤት ገብተሽ እኔ ጠንቋይ ምናምን አልሄድም ልጅ መውለድሽን መቼ ነው ያወቅሽ? ቤት ግሮኝ እና ማን የሚባሉ ልጆች ቤት መጥተው ልጅሽን አትያዣት ብለው አሉኝ። እኔ ያልወለድኩም የኔ ልጅ አይደለችም አልኳቸው። ያንቺ ናት እንዴት ያለችም ብለሽ ሰጡኝ። አላቃትም አልሽ? እኔ የኔ ልጅ አይደለችም አልኳቸው። ኧረ ማናት እቺ ደግሞ ወደዛ አርጓት ይኸው አማኑኤልን ነጋች ያውቃሉ። እስኪ ልጅሽን አትበሏት አሉ። ኧረ የምን ልጅ ዞር በይ የምን ልጅ በለው አንድ ነገር እንዳታረጋት ብዬ ህፃኗን እኔ ወደ ውስጥ ቤት ወሰድኩ ወደ ውስጥ ልጇም ጠፋቻት ምንም እንደ እኔ እንጃ ቢዛትም ሊያንቃት እንደሆነ እኔ አላውቅም። ኧረ እናትዬ እሷ አይረበች ህፃን ደግሞ ብዬ ወደ ውስጥ አስገባው እዚያው እነሱ ጸበሮች የወለድሽው ልጅ ታዲያ አሁን እንዴት ነው ስታያት? በጣም ታምራለች። የማን ናት? እኔ በመስታወት ሳያት እኔን ትመስላለች። በመስታወት ነው ያየሽው? ሁለታችንን እያየሁ
በመስታወት ስታያት ነበር እንዲይዛ ወይኔ ስታምር እቺ ልጅ ማናት አለችኝ እንጂ የኔ ናት። ወይ ስታምር በስመ አብ ወመንፈስ ቅዱስ አልኩኝ። ሁላችንም ለካ እንዴት አይነት ነገር ነው አጣቂ በልሽ። እንግዲህ ልጅሽ ማን አረማባን ያለቅም እቺ የኔ ልጅ ናት ታያትና በቃ እንደ ህፃን ልጅ መስዋዕት ህፃን ይዞ መልኩን እያየ የሚጫወት እንደዛ አድርጋ አሁን ተመስገን ትናንትና ያው ከርሶ ከተመለስን ራሷ ተስተካከለች፣ አቀፈች። ስታለቅስ እንኳን ነይ እያለች እያያዘች እንዳትነኩት ለንጀመር አሁን እንዳትነኩብኝ ልጄ ከማን እንደወለድሽም ታውቂያለሽ? ያው ነገሩኝ ግርማይ የሚባል በፊት ስልክ እንደዋወል ነበር። እዛ ባህሪ ያለው ስልክ እንደዋወል እንደተጋባችሁ አታውቂም? ጭራሽ እናቴ ናት የነገረችኝ ሊያገባሽ ይፈልጋል ብለው በስልክ ነገራኝ ነበር። ጥሩ ከሆነ እሺ ምን ችግር አለ ብያት ነበር። በቃ መገባቴ አላወኩም። አሁን ነው ያወኩት። ጭራሽ ተላኩ ሁሉ መውለዴንም ከሱ ጋር 2 አመት ኖርሻል አሉ። ጭራሽ ተላኩ ገላዬ ስታጠብ ያው ኦፕሬሽን ምናምን መሆኑን አየሁኝ። የእኔ ልጅ ናት ማለት ነው ብዬ አመንኩ። ጭራሽ በቃ ጠፍቷል ቀጠናው በሙሉ። ጭራሽ እኔ እዛው እየሰራሁ ነው የመሰለኝ። እዚያ ጋር ተመልሼ መምጣቴ በጭራሽ አላውቅም። አታውቂም? በቃ ጭራሽ የማጠራቀመው ነበረ ብሩ እዛው አንድ ነገር አደርግላቸዋለሁ ብዬ ለወንድሞቼ አስቀምጥ ነበር። እዚህ ስመጣ የሆነ ነገር እከፍታለሁ ብዬ እሱም የለኝ። የት ሄደ? እንጃ ላኩ። ምን ያህል ብር አጠራቅመሽ ነበር? 500 ምናምን የሚሆን አጠራቅሜ ነበር። 500 ሺህ የለም እሱ የለኝ የለም። እንደዚሁ ነው የመጣችው። ነው የማይዋሽ የማይካድ ነገር ነው። እንኳን እኔ ደግሞ እንኳን ልጄ በሰላም መጣችልኝ። ብር ምን አባቱን ያሰብ ሰርቼ አይደል ያሳደኳችሁ። እኔም ስመጣ ትንሽ አንቺ ሰርተሽ ተሳግዘሽኝ የለ አትጨነቂ ብዬ በሰላም ተቀማመጥን። በቃ ሕክምና አድርገሻል? ለመሆኑ ካንሰር አሞኛል እንደዚህ ምናምን ብሎ ደውሏል መንፈሱ ለስሉ? ምንም በሽታ የለኝም እግዚአብሔር ይመስገን። እና ካንሰር አለብኝ ብሎ ነበር። አንተ የባሏ ጓደኛ ነህ? ካንሰር አለብኝ ብላ መደወሏን ታውቃለህ? አሁን ነው የነገረኝ። ሁሉ ነገር ከወጣ በኋላ መጀመሪያ አላውቅም። እሱ ነው የነገረኝ። ደውሎ እንደዚህ እያለች ብዙ ብር ልኬላታለሁ ምንድን ነው ምናምን አለኝ። አሁን ማለት እኔ ጋርም እንዳይደውል ተነግሮ ስለነበር ማለት ነው። ሌሊት እንደምትወጪ ታውቂያለህ? አሁን እሷ ምንሽ ናት? አሁን ልጅሽ ናት? ልጅሽ መሆንሽን እንዴት አወቅሽ? በቃ እያየኋት ያው ሆዴንም ሳየው ተቀድጃለሁ። ፎቶ አብሬ የተነሳኋት አቅፌ ፎቶዎቹን አየሽ? እና ሆድሽን አየሽው? ገላይሽ ስትታጠቢ ምን ሆኜ ነው አላልሽም? ሆኜ ነው መየሰን ወልደሽ ነው ኦፕሬሽን ተደርገሽ ነው የወለድሽው። ማንን ጠየቅሽ እንዴ? ተጠየቅሻች? አዎ ምንድን ነው ይሄ ሆዴ አለች። ልጇ አጠገቧለች። ማለት እየወልደሻል እኮ እንዴ ሶልድ ነው እንደዚህ ተቀደልኩት አለች። አዎ አታውቂም ስላት ኧረ እኔ ምንም አላውቅም። በይ ልጅሽ ናት አሁን እቺ እወቂ ካሁን በኋላ እግዚአብሔር የሰጠሽ ልጅ ናት። ልጇን መሆኗን አወቀች። የወደደቻት ማለት ነው። ታሪክ ነው የሆነው። ተመሻላቆ እኔ ያሉ ጊዜ ጠፍቻለሁ። እግዚአብሔር ይመስገን በጣም እንጂ በቃ ጠፍተሻል ማለት ነው። አዎ አይገልጸውም። ጠፍቻለሁ አይገልጸውም። አባብያት አይዞሽ ማለትዬ በቃ እግዚአብሔር መድኃኒዓለም መልሶሻል። አይዞሽ ማየ መድኃኒዓለምን አመስግኝ። ጾሚ ጸልቺ አይዞሽ። እናቴ ህንድ ነች ብለሽ ደግሞ ታወሪ ነበር። አውርታለች? እኔ እዛውኝ እናቴ ህንድ ናት አባቴ የመኒ ነው አስይዛታለሁ ብላ እዛ ልታስይዘኝ እኔ በመኖሪያ ፈቃድ የራሴ ስራ ስለነበረኝ ግን እንኳን እሷ ልታስይዘኝ የሀገሩ መንግስትም አይዘኝም። ታውቄ ነው የተቀመጥኩት መስሎት ነው እሱ እንደዚህ ያደረገው። እናቴ ህንድ ናት አባቴ ደግሞ የመናዊ ነው ማለትሽን ታውቂያለሽ? ሰዎችማ አበሾች ናቸው። እኔም አበሻ ነኝ። እያዩኝ አበሻ መሆኔን እያዩኝ ደስ ብላቸው እንዴት ይሉኛል? አበሻ አይደለሁም እንዴ? እንዴት ህንድ ስብል እንደ ህንድ መሆኔ በምን ይታወቃል? እኮ ግራ የሚያጋባ እና እናቴ የለኝም አላለችሽም? እናቴ ሞታለች አላለችሽም? ክርስቶስን እናቴ የለኝም። እኔ ይኸው በህይወት አለሁ። ይኸው ፍረዱልኝ። እቺ ቀጣፊ ሌባ ከሰማይ የወረደች ሰይጣን
እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ነው የደረስኩት። ለምን ለእኔ የነገረች ሌላ የሰማሁት ሌላ ነው። ብቻ እግዚአብሔር ይፍረድ። ወይ ሆዴ እሺ ጠይቀኝ። ሚኪ ማለት ከዛሬ 1 ዓመት ከ2 ወር ከ3 ወር በፊት ማሂ ጋር እንደሚተዋወቅ አሁን ሰምተሻል አይደል? አሁን እናንተ ስትሉ ነው የሰማሁት። ማዘር ናቸው ያሉት እና ሚኪ ጋር ትቀራረቡ ነበር? ምክንያቱም ኦኬ እሺ ለመልስልህ። እኔና ሚኪ እንደ ማንኛውም ቲክታከር በቲክታክ ላይ እንታወቃለን፣ ፎሎ ተመላልሰናል እና የመጀመሪያ ጊዜ ዱባይ ሲመጣ ታስታውሳለህ? እኔ ገና ያኔ አዲስ እየፈመስኩ ነበረ እና ሚኪን ለማግኘት ሳራ ለሀበሻ ሬስቶራንት ሄጄ አብሬ ፎቶ ቪዲዮ ሰርቻለሁ፣ ድሮ ማለት ነው 1 ቀን። ከዛ በኋላ ደግመን አልተገናኘንም፣ ስልክም ተለዋውጠናል፣ አውርተን አናቅም። ከዛ ውጪ የሆነ ሰዓት ላይ አውርቼው ነበር ጌም አብረን እንጫወት ብዬ። ከዛ ውጪ ስለ ማሂ ያወራነው ነገር የለም። ግን ማሂ ምን ትለኝ ነበር? ሚኪ ልክ እንደ ልጄ ነው ትለኝ ነበር። ልክ እንደ ልጄ ነው። የዱባዩን ይሄ ታክሲ ያንቺና የእሱ ፎቶ ነው ጎንና ለጎን የሚለጠፈው ሞዴል የምትሆኑት ብላኝ ነበር። ከዛ ውጪ እኔ ማሂ እናንትና ያላቸውን ነገር እኔ ነግራኝ አታውቅም። ለሀቅ ከሆነ ማን ነው ፋሲካ እኔ ለአንቺ ጥያቄ የምጠይቅሽ ነገር አለ። 46,000 ምናምን ሪያል ተበልቻለሁ ብለሽ ነበር አይደለም? አዎ። እና አንቺ አሁን 46,000 ተበልተሻል አንቺ? አዎ። ጥያቄ እንትን ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ይኸውልህ እኔ ርሲት አለኝ፣ ሁሉንም ሳይሆን የተወሰነውን ርሲት አለኝ። የተወሰነውን አሁን እኮ ይኸውልሽ ልለያቸው አልቻልንም። አሁን ሚኪም እንደዛ ሲመጣ እኔም ተታልዬ ተበልቼ ነው። አስጨርሰኛ። አንቺም ደግሞ 46,000 ተበልቼ ነው ትያለሽ። እና እውነተኛውንና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን 46,000 አይደለም $10 እንኳን የተበላብሽ አትመስይም። ከሁኔታሽ ሁሉ ያስታውቃል። ፈገግታ ለምን ራሴን ማጥፋት ነበር? ያለቀሱ ሰዎች፣ የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ እየተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ተበልቻለሁ ብትይ የማይመስል ነገር ይመስለኛል። እኔ ሀሳብ እውነት ነው። በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ፣ ጥያቄ ልመልስልክ። እሺ ጠየቀኝ። እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ ኦልሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ እርዱኝ ማለት የለብኝም። ለምንድን ነው ቪዲዮ ያልሰራሽው? እኮ እኔ ምናልባት ትመልስልኛለሽ ቪዲዮ አለመስራቴን በምን እርግጠኛ ነህ? አካውንቴን አይተሃል ማለቴ ይኸው መጀመሪያ ግባና ሳታይ አትፍረድ። ሳታይ አታውራ። መጀመሪያ አካውንቴ ላይ ግባና ይኸው ይሄ በደፈና መፍረድ ነው። በደፈና እየፈረዳችሁ ነው ሁሉ ነገር የሚኳኳው ታውቃለህ። መጀመሪያ ሂድና አካውንቴ ላይ ግባና ሲቀጥል ደግሞ መክሰስ አለ መክሰስ እኔን ጠይቀኝ። ፋይል መክፈት አለ መክፈት ነው የምልሽ። ሚኪም ቪዲዮ ሰርቷል። አሁን ከህዝብ ጋር ተቀላቅሎ ሚኪ እኮ የሰራው ቪዲዮ ይኸውልህ፣ እኔም እኮ እንደማመጣ እኔም እኮ ጠየቀኝ ልመልስልህ። እኔም እኮ ቪዲዮ ሰርቻለሁ እንደተበላው ግን ወጥቼ የከሌ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው፣ እኔ የምከፍለው ብር ነው። ኦኬ ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ እርዱኝ ብዬ መፍረጥ የለብኝም። ራሴ የገባሁበት ነው። ማንንም ሳላማክር ራሴ ነው የምወጣበት። ሲቀጥል ደግሞ ስለእኔ መፍረድ የምትችለው መረጃ ሲኖርክ ነው። ገባክ? የሆነ ነገር ማለት ነው ከፊት ለፊት አዳምጠኝ እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማብኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዚያ እንዲህ ነው በግምት የምትነዳ ከሆነ